ውስጥ ያለችውን ብቻ ነው ወይስ ከቅጥር ግቢ ያለችውን ነው ወይስ ከቅጥር ውጭም ነው የሚለው ነው የምናየው። ስርዓተ ቤተክርስቲያን እንግዲህ ቤተክርስቲያን ማለት ህንፃውን ወይም የክርስቲያን አንድነት ጉባኤውን እንዲሁም የምዕመኑን ሰውነት ነው። የምዕመኑን ሰውነት እያንዳንዱ ሰው ቤተክርስቲያን ነው ወይም እያንዳንዱ ሰው ቤተ መቅደስ ነው። ስለዚህ ስርዓተ ቤተክርስቲያን የምንለው እያንዳንዳችን የእያንዳንዳችን ሰውነት ነው። የእያንዳንዳችንን ሰውነት። ስለዚህ ስርዓተ ቤተክርስቲያን ለማን ወጣ? ለእያንዳንዳችን የእያንዳንዳችን ሰውነት የሚገልጽበትን የሚታዘዝበትን ስርዓት ተሰራልን ማለት ነው። ሰው የእግዚአብሔር ቤተ መቅደስ ነው። በደንብ አዳምጡኝ። ሰው የማን ቤተ መቅደስ ነው? የእግዚአብሔር ቤተ መቅደስ ነው። ሰው የእግዚአብሔር ቤተ መቅደስ እስከሆነ ድረስ ምን ያስፈልገዋል? ስርዓት ያስፈልገዋል ማለት ነው። ለቤተ ክርስቲያኗ ስርዓት ከተፈለገላት ከተገኘላት፣ ለሰው ደግሞ የእግዚአብሔር ቤተ መቅደስ ነውና ሰው ምን ያስፈልገዋል? ስርዓት ያስፈልገዋል። ለምን ቢባል በቤተ ክርስቲያን ስርዓት ይወጣላት ቅድስት ስለሆነች፣ ንጽሕት ስለሆነች፣ እርኩስት የሌለባት፣ ነውር የማይፈጸምባት፣ ቅዱስ የሆነ የእግዚአብሔር ሰማያዊ ስሙ የሚጠራባት ስለሆነች ምን ተባለች? ቅድስት ቤተ ክርስቲያን ተብላ በስሟ ቅድስት ተብላ ቅዱሳን የሆኑ አባቶች፣ ቅዱሳን የሆኑ ሕጎች ወጥተውባት ቅዱሳን የሆኑ ሰዎች ያገለግሉባታል ማለት ነው። ሰው ደግሞ ቅዱስ ነው፣ የእግዚአብሔርን ዙፋን ነው። አንድም የእግዚአብሔር ቤተ መቅደስ ነው ሰው። ስለዚህ ቅዱስ የሆነው ክርስቶስ ዙፋኑ ካደረገው አንድ ሰው እንዳይቆሽበት ሰውነቱ ምን ያስፈልገዋል ማለት ነው? ለዛ ሰው የሚያቆሽ ነገር ወደሱ እንዳይመጣ ቆሻሻው የሚታገድበት ሕግ፣ የሚያጸድቀውና የሚያለመልመው ነገር ደግሞ እንዲገኝለት የሚለመልምበትን መንገድ ሕግ አውጥቶለታል ማለት ነው በሰው። ስለዚህ ይሄን ማየት አለብን። ስርዓተ ቤተክርስቲያን የምንለው ምኑን ነው ስንል ህንፃ ቤተክርስቲያኑንና እያንዳንዱ ምእመን ህንፃ ቤተክርስቲያን አልፎ እያንዳንዱ ምእመን ደግሞ ምን ስለሆነ? ቤተክርስቲያን ስለሆነ፣ ቤተ መቅደስ ስለሆነ እያንዳንዱ እሱን ስርዓት እንለዋለን። እንግዲህ በቤተክርስቲያን በህንፃውና በንዋየ ቅድሳት ላይ የተሰራውን ስርዓት አንደኛው ስርዓተ ቤተክርስቲያን የምንለው ምንድን ነው ስንል በቤተክርስቲያን ላይ ወይም በህንፃው ላይ በንዋየ ቅድሳት ላይ የተሰራውን ስርዓት። አሁን ንዋየ ቅድሳት ላይ የተሰራው ስርዓት እና በንዋየ ቅድሳት በቤተክርስቲያን በህንፃው ላይ ያለው ስርዓት ምንድን ነው ስንል ህንፃ ቤተክርስቲያናችን ዙሪያዎቹ ራሱ 3 በሮች አሉት። እንደየሁኔታው ደግሞ 5 መስኮቶች ወይም 7 መስኮቶች ወይም 10 መስኮቶች ወይም 12 መስኮቶች እያለ 14 መስኮቶች እያለ ከዛ ይሄዳል እየቀጠለ 24 መስኮቶች 22 መስኮቶች እንዳለ እያለ ይሄዳል እስከ 41 ድረስ ይሄዳል። ከዛም በላይ ሊያርፍ ይችላል። ይህ እያንዳንዱ ምን አለው? ስርዓት አለው ማለት ነው። እንግዲህ በዚህ በቤተክርስቲያን በህንፃውና በንዋየ ቅድሳት ላይ ያለችውን ስናብራራው ነው። እንግዲህ በቤተክርስቲያን 3 መስኮቶች አሉ ወይም 3 በሮች አሉ። የካህናት መግቢያ፣ የወንዶች መግቢያና የሴቶች መግቢያ። የሴቶች መግቢያ በስከየት በኩል ይሰራን ሲባል በስከ ምዕራብ በኩል በስከ ምዕራብ በኩል ይሰራል። የሴቶች መግቢያ በስከ ምዕራብ በኩል ይሰራል። የወንዶች መግቢያስ ደግሞ በሰሜን ደቡብ በኩል ይሰራል። ወደ ሰሜኑም ሳይሄድ ወደ ደቡቡም ሳይሄድ መካከል ላይ ሆኖ ይሰራል። የካህናት መግቢያ በየት በኩል ይሰራል በሩ ሲባል በስከ ምስራቅ በኩል ፊት ለፊት ሆኖ ይሰራል ማለት ነው። በዛ ሆኖ ፊት ለፊት ሆኖ ምን ይላል? ይሰራል ማለት ነው። ይሄ ስርዓት ነው የቤተ ክርስቲያን። ወንዶችና ሴቶች ትይዩ በሆነ ቦታ በአንድ ቦታ እንዳይገቡ በተለያየ ክፍል መግባት እንዳለባቸው። ከየት የመጣ ነው ሲባል ከኖህ ዘመን ጀምሮ የመጣ ታሪክ ነው። እስከ ኖህ ጊዜ በነበረው ሰዓት ላይ አይታወቅም ነበረ። ኖህ በንፍር ውሃ ምድር ስትጠፋ ፍጥረቱ ሁሉ ሲጠፋ ወንዶቹን በቀኝ ሴቶቹን በግራ በኩል አድርጎ ልጆቹንና ወንዶቹን ልጆቹን እና እሱ በአንድ በኩል በቀኝ በኩል በግራ በኩል ሴቶቹን ደግሞ ሚስቱንና የልጆቹ ሚስቶች ደግሞ በየት በኩል አድርጎ? በቀኝ በኩል አድርጎ ያ በመርከብ ላይ ወጥቶ በኖህ መርከብ ከንፍር ውሃ እንዲተርፉ አድርጎ ኖህ ይዟቸው ወጥቷል። አሁን የኖህ መርከብ በብዙ ትመሰላለች። አንድም የእመቤታችን ምሳሌ ነች፣ አንድም የቤተ ክርስቲያን ምሳሌ ነች። በኖህ መርከብ ውስጥ ያሉት ሰዎች የምእመናን ምሳሌ ናቸው። በኖህ መርከብ ውስጥ ያሉት ሰዎች ደግሞ በቀኝና በግራ የመቀመጣቸው በስርዓተ ቤተ ክርስቲያንም ወንድ በግራ በኩል ይቆማል፣ ሴት በቀኝ በኩል ትቆማለች ማለት ነው። ሴት በቀኝ በኩል ትቆማለች ማለት ነው። ስለዚህ ያንን ስርዓት ማን ነው የሰራው ስንል ቅዱስ
ኖህ ቅዱስ ኖህ አባታችን ይህንን ስርዓት ሰርቶታል። ያቺ የኖህ መርከብ ቤተክርስቲያን ነች። የኖህ መርከብ በባህር ላይ እየዋኘች ተሻግራ በሰላም የያዘችውን ፍጥረቶችን ሁሉ ይዛ በሰላም እንደወጣች እኛም በቤተ ክርስቲያን መርከብነት በዚህ ዓለም ካለው ከኃጢአት ማዕበለ ሞገድ ወጥተን ስጋውን በልተንባት፣ ደሙን ጠጥተንባት፣ ንስሐ ገብተንባት፣ አመስግነንባት፣ ዘምረንባት፣ አወድሰንባት፣ ደስ ብሎን የሥላሴ ልጅነት አግኝተንባት ሰባቱን ሰማያት አልፈን ከሥላሴ ዙፋን የምንቀርብባት ትልቋ ድልድያችን ትልቋ መርከባችን ቤተ ክርስቲያን ነችና ተብሎ በዚህ እንተረጉማታለን። ስለዚህ እንግዲህ ምስጢር የምንለው ወይም ስርዓት የምንለው ምን ነው ስንል የቤተ ክርስቲያንን ህንፃውንና በንዋየ ቅድሳት ላይ የተሰራውን ስርዓት ነው። ሌላው እንግዲህ በህንፃው ቤተ ክርስቲያናችንን በኖህ መርከብ መስለናታል። በዛ ውስጥ ማን ማን በቀኝና በግራ እንደሚቆሙ አስተውሉ። በቤተ ክርስቲያን ክርስቲያኖች ለቅዳሴም ሆነ ለውዳሴ ሲገኙ ሲቀርቡ ወንዶች በግራ በኩል ሴቶች ደግሞ በወንዶች በቀኝ በኩል ሆነው ስርዓት ተሰርቶላቸው ቆመው ያስቀድሳሉ። ለመሆኑ ሴት በግራ መሆን ሲገባት ለምን ወንዶች በግራ ሆኑ የሚል ደግሞ አንዳንድ ጥያቄ ደግሞ ይመጣል። ይህ የሆነበት ምክንያት ምሳሌ አለው። ታቦቱን ከፊት ለፊታችን አድርገን ለታቦቱ ትይዩ ሆነን ነው። የታቦቱ ፊቱ ወዴት ነው? ወደኛ ነው። የእግዚአብሔር ፊቱ ሁልጊዜ ወደኛ ነው። አሁን ታቦቱ ፊት ለፊት ሲቀመጥ ምንድነው? ፊቱ ወዴት ነው የሚሆነው? ወደኛ ነው የሚሆነው። ወደኛ ነው የሚሆነው። አሁን ኖህ ልጆቹን እሱንና ወንዶቹን ልጆቹን በግራ በኩል አድርጎ የልጆቹን ሚስቶችና ሚስቱን በቀኝ በኩል አድርጎ ይዞ መሻገሩ እግዚአብሔር ከላይ ሆኖ ሲመለከተው ፊት ለፊት ሲያየው ማለት ነው። ወደዛች ወደ አራራት ተራራ እየወጣ ነው። እንግዲህ ኖህ ወደ አራራት ተራራ ወደሚያርፍባት ቦታ ላይ እግዚአብሔር ጠቁሞት እየሄደ ስለነበረ እግዚአብሔር በምህረቱ በአራራት ተራራ በኩል ፊት ለፊት የኖህን መርከብ እያየው ኖህ ወደ እርሱ ሲጠጋው ኖህ ወደ እግዚአብሔር በማን በኩል ነው የሚሆነው ማለት ነው? በቀኝ በኩል ይቆማል ማለት ነው። ሚስቱና ልጆቹ የልጆቹ ሚስት ደግሞ በምን በኩል ይገኛሉ? በግራ በኩል ሆነው ይታያሉ። በእግዚአብሔር በኩል ሲታዩ፣ በሰው በኩል ስናየው ደግሞ ወንዶች በግራ ይሆናሉ፣ ሴቶች በቀኝ ይሆናሉ። አሁን ታቦተ ሕጉ ፊት ለፊት ስናስቀድስ ምንድን ነው? ታቦተ ሕጉን ፊት ለፊት እናየዋለን። አሁን እኛ ከታች ቆመን ከፊት ለፊት ታቦተ ሕጉን ስናይ ምናልባት እኛ በግራ ወንዶችን በግራ ሴቶችን በቀኝ የቆምን ይመስለናል። ግን እግዚአብሔር ወይም ደግሞ የቃል ኪዳኑ ታቦትን ፊት ለፊት ስናየው እግዚአብሔር በመስዋዕቱ ማሳረጊያ ላይ ሆኖ ወይም በመንበሩ ላይ ሆኖ እግዚአብሔር ወደኛ ሲመለከት በሱ እይታ ፊቱን ወደኛ ሲያደርግ እኛም ፊቱን ወደሱ ስናደርግ እሱም ፊቱን ወደኛ ሲያደርግ በወንዶች በኩል ሲመለከት ወንዶች በእግዚአብሔር ቀኝ ይሆናሉ፣ ሴቶች ደግሞ በእግዚአብሔር ግራ በኩል ሆነው ይገኛሉ። እኛ በቆምንበት እሱ ፊቱን ወደኛ ሲያመጣ ማለት ነው። ያ ማለት እዩ ለምሳሌ እዩ እናንተ የሆነ አንድ ቁስ ነገር አስቀምጡና ካጠገባችሁ ወይም ሁለት ብርጭቆ አስቀምጡ። ሁለት ብርጭቆ አስቀምጡና ሁለቱን ብርጭቆ አንዱ ወንድ አንዱ ሴት አድርጉና እናንተ ከብርጭቆ ፊት ለፊቱ ነው። አሁን እናንተ ብርጭቆዎቹን ይሄኛው ወንድ ነው በቀኝ በኩል አስቀምጡ፣ በግራ በኩል አስቀምጡት። ይሄኛው ደግሞ ሲችኛዋ ደግሞ ሴት ነች ብላችሁ በግራ በኩል አስቀምጧትና እናንተ ከብርጭቆ ፊት ለፊቱ ናችሁ ስትመለከቱ ወንድ ብላችሁ በግራ ያደረጋችሁት በእናንተ እይታ ምን ይሆናል? ቀኝ ይሆናል ማለት ነው። ሴት ብላችሁ ምልክት ያደረጋችሁበት ብርጭቆ ደግሞ በእናንተ እይታ ምን ትሆናለች? ግራ ሆና ትገኛለች ማለት ነው። አያችሁ? ስለዚህ ወንዶች በግራ ሴቶች በቀኝ የቆሙበት የነበረው ትይዩ ሲሆን በታቦቱ ፊት እግዚአብሔር ሲያየን ምን ይላል? በቀኝና በግራ አድርጎ ያየናል ማለት ነው። ለምንድን ነው ሲባል ታዲያ ሴት መጀመሪያ ስንቆም በቀኝ በኩል ከሆነች በኋላ ክርስቶስ ወደኛ ሲያየን ደግሞ በግራ በኩል የምትሆን ከሆነ ሴት ለምንድን ነው ሲባል እግዚአብሔር አምላካችን ሴትን መጀመሪያ ጊዜ ሲፈጥር ከየት ነው የፈጠራት? ከግራ ጎን ፈጠራት አይደለ? የፈጠረበትን ግራ ጎን ሲያይ በምስጢር ምን ያደርጋታል? በምስጢሩ በፈጠረባት አፈጣጠሩ በዛው በግራ ከአዳም በግራ ጎን ሆና ያያታል ማለት ነው። እግዚአብሔር ይባላል። ስለዚህ እኛ ስንቀመጥ ስናስቀድስ በዚህ አይነት ሁኔታውን እናስቀድሳለን። በንዋየ ቅዱሳት ላይ እና በቤተ መቅደሱ ላይ ያለውን ስርዓት ለማወቅ ነው ከተባለበት አንዱ ይሄ ነው። ሌላው በንዋየ ቅዱሳት የተባለው ንዋየ ቅዱሳት ምን አይነት ንዋየ ቅዱሳት አለ ስንል ስርዓት የተሰራ እያንዳንዱ በስርዓተ ቤተክርስቲያን ላይ በንዋየ ቅዱሳት ላይ ስርዓት ተሰርቷል። ምንድን ነው ስርዓቱ ሲባል አንደኛው በስርዓተ ቤተክርስቲያን በንዋየ ቅዱሳት ላይ ለምሳሌ ከበሮ በውጭ ማንም ሰው እንደ ነጋሪት ወይም እንደ ድቤ ሊመታው ይችላል። ከበሮ ቤተ መቅደስ ከመግባቱ በፊት
ቤተ መቅደስ ከገባ በኋላ ያ ድቤ ወይም ደግሞ ለተለያየ ዘፈን አገልግሎት መጫወቻ የነበረ ከበሮ ቤተክርስቲያን ሲገባ ምን ይሆናል? ቅዱስ ሆነ። ስሙ ምን ተባለ? ከከበሮ ወጥቶ ንዋየ ቅዱሳት ተባለ ማለት ነው። ተቀደሰ ማለት ነው። ለምን ቢባል በሜሮን ይከብራል። እያንዳንዳቸው ንዋየ ቅዱሳቶች ጸሎት ይጸለይባቸዋል። በሜሮን ይከብሩና ምን ይባላሉ? ዕቃ የነበሩት ወዴት ይቀየራሉ? ንዋየ ቅዱሳት። ተራ ዕቃ የነበሩት ወዴት ይገባሉ? ቅዱሳት ተብለው ስማቸው ይጠራል ማለት ነው። ስለዚህ በእነዚህ ላይ እኛ በንዋየ ቅዱሳት ላይም ደግሞ ሌላ የግል ጥቅም እንዳናደርግ እነሱን ሲከለክላል። ለምሳሌ ማንም ሰው የካህንን ልብሰ ተክህኖ በገንዘቡ ገዝቶ ሊለብሰው ይችላል በውጭ ላይ። ቤተ መቅደስ ከገባ በኋላ ግን ማንም ሰው ሊለብሰው አይችልም። ለምን? ቅዱስ ሆኗል ከዛ ከገባ በኋላ። በውጭ ላይ ሲታይ ግን ምንድን ነው? ጨርቅ ነው። በውጭ ሲታይ ጨርቅ ነው። እዛ ሲገባ ደግሞ የከበረ ቅዱስ ሆኖ ይገኛል። ስለዚህ ያልተገባውን ደግሞ በዛ ማድረግ አይችልም ማለት ነው። ስለዚህ በእነዚህ ስርዓት እንዲሰራ ተደረገ ማለት ነው። ስለዚህ ስርዓተ ቤተክርስቲያን የምንለው ምን ነው ስንል አንደኛው ይሄን ነው። ሁለተኛው በምዕመናኑ አንድነት ጉባኤ የተሰራውን ስርዓት ነው። በምዕመናናችን ወይም በምዕመኑ አንድነት ጉባኤ ላይ የተሰራውን ስርዓት ለምሳሌ በምዕመኑ ምን አይነት ስርዓት ተሰርቷል ስንል ለወንዶች የተለየ መቆሚያ ያላቸው፣ ለሴቶችም የተለየ መቆሚያ ያላቸው። ሌላው ለወንዶች ቤተ መቅደስ ገብተው የሚቆርቡበትና የሚያስቀድሱበት ብዙ አያሌ ጊዜዎች ቢኖሩም ቤተ መቅደስ ገብተው የማያስቀድሱበትና የማይቆርቡበት ጊዜ አላቸው። ለሴቶችም እንዲሁ ደግሞ ቤተ መቅደስ ገብተው የማያስቀድሱበትም የማይቆርቡበትም ጊዜ አላቸው። የማይቆርቡበት ጊዜ ሴቶች ለምንድን ነው? በምዕመናን የተሰራው ስርዓት ሲባል በሴቶች ዘንድ የ7ኛ ቀናቸው ተፈጽሞ 8ኛ ቀናቸው እስኪገባ ድረስ ያ ማለት የሔዋን ወግባቸው ወይም የእናታችን የሔዋን ልማደ ሔዋን ማለት ነው። ወይም ደግሞ ጠቅለል ባለው አገላለጽ ስንገልጸው ደግሞ ወር አበባ ሴት እህቶቻችን እናቶቻችን የወር አበባቸው ተፈጽሞ 8ኛ ቀን እስኪሞላቸው ድረስ ለ7 ቀን በየት ሆነው ያስቀድሳሉ? ከቤተ መቅደሱ በውጭ ሆነው ከቤተ መቅደሱ 40 ክንድ ራቅ ብለው ቆመው ያስቀድሳሉ። ጸሎትን ይሳተፋሉ። የቅዳሴውን ድምፅ መስማት ይችላሉ። መስቀል ይሳለማሉ። መጽሐፍ ቅዱስ ያነባሉ። ጸሎት ያደርጋሉ። ስርዓቱን እንግዲህ እዚህ ጋር በደንብ ጥያቄ የምንጠይቅበት እዚህ ላይ ነው። በደንብ ያዙልኝ። እንግዲህ ስርዓተ ቤተክርስቲያን ላይ ማማር የሚያስፈልገን ይሄ ነው። አንደኛ ከሃይማኖት አንጻር ደግሞ እኛ በልማዳዊ አድርገውን ወደኋላ እያስቀሩን እንደው ከቅድስናውም ወደኋላ እያሸሹን ያሉት ደግሞ እኛ በጣም ወንጀል ሰራን እያልን እየመሰለን የምንጠፋባቸው ነገሮች አሉ። በስርዓት እንግዲህ በህዝበ ክርስቲያኑ ወይም በምዕመኑ ጉባኤ የተሰራ ስርዓትን እሱን ለማስከበር ነው ስንል አሁን ያልኳቸው ነው። ሴቶች የወር አበባቸው በመጣ ጊዜ በመሆነ ጊዜ፣ ሴት እናቶች በወለዱ ሰዓት በወለዱ ጊዜ፣ ወንድ ከወለዱ 40 ቀን እስኪሞላቸው ድረስ ቤተ መቅደስ አይገቡም። በቤታቸው ይቀመጣሉ። በቤተ መቅደስ አይገቡም። በ39ኛ ቀናቸው ታጥበው ልጃቸውንም አጥበው ልጃቸውን ለክርስትና ያበቃሉ። እነሱም ከፈቀደላቸው ከልጃቸው ጋር አብረው ምን ይላሉ? ይቆርባሉ ማለት ነው። ስለዚህ በዚህ ወንዶች ደግሞ ቤተ መቅደስ የማይገቡባቸው በምዕመናን ላይ የተሰራ አንዱ ህግ ቤተ መቅደስ የማይገባበት ወንድ አለ ደግሞ። በነገራችን ላይ የወር አበባ ተከልክላችሁ የማትገቡት እናንተ ብቻ እንዳይመስላችሁ ወንድም የማይገባበት የሚከለከልበት ጊዜ አለው። እንደውም በዚህ አጋጣሚ እንደው ቅዳሴ በጣም ተደራርቦ ሲበዛ ያው ዲያቆናት ካሉ ያው ያግዙኛል። ሳሙኤልም ስላለ ያውቀዋልና በዲያቆናት አስቡት። እናንተ አንድ ቀን ቁማችሁ አስቀድሳችሁ ለመቁረብ ወይም አንድ ቀን አስቀድሳችሁ ለመሄድ የሚከብዳችሁን ቅዳሴ ተከታታይ ከሳምንት እስከ ሳምንት ከወር እስከ ወር የሚቀድሱ ዲያቆናቶች አሉ፣ ምንም ሳያርፉ። አስቡት እንግዲህ በየትኛው ሰዓት እንደሚታጠቡ፣ በየትኛው ሰዓት የምግብ ሰዓታቸውን መብራት የሚያቆሙበትን ሰዓት እንደሚያከብሩ እንግዲህ አስቡ። እና ይሄ ይደርሳልና አንድ ታሪክ ነው። እኔም ብዙ አገልግሎት ብዙ ሰዓት በዛብኝና እንደው የራሴን ተራ ጨርሼ የራሴን አገልግሎት ወይም የተሰጠኝን የጊዜ አገልግሎት ጨርሼ እረፍት ላደርግ ነው ብዬ እፎይ ባልኩበት ሰዓት ላይ እንዲህ አይነት ጥያቄ ጠይቁኛል። የልመና ጥያቄ፣ እባክህን ቀድስልን፣ አገልግል፣ እባክህን ቀድስልን፣ ሸፍንልን የሚሉ ተማጥኖዎች አሉና በዛ የምጠቀማቸው ቃላቶች አሉ። አሁን አልነግራችሁም፣ ወደኋላ ነው የምወስዳችሁ። እና ወንዶችም የሚታቀቡበት አንድ ነገር አለ ማለት ነው። እና ወንዶች የሚታቀቡት ከምንድን ነው ስንል ወንዶች ገብተው የማያስቀድሱበት
ከቤተ መቅደሱም እንደናንተ 40 ክንድ ርቀው ፈቀቅ ብለው ሳይጠጉ እየጸለዩ ቆይተው ከ24 ሰዓት በኋላ እነሱም ታጥበው ልብሳቸውንም አጥበው የሚገቡበት ሕግና ስርዓት አለ። እሱ ምንድነው ሲባል ዝንየት ወይም ደግሞ ህልመ ሌሊት ወንዶችን የሚፈትንበት ሰይጣን ማለት ነው። ወንዶችን ሴትን እያስመሰለ ከፊቱ እያመጣ በሴት አምሳል በአምሳለ አንስት ተገልጾ ሰይጣን ምን ያደርጋል? አብራ ከሱ ጋር የምትተኛ አስመስሎ፣ አብራ ከሱ ጋር ያደረች አስመስሎ፣ አብራ ከሱ ጋር ስጋዊ ፍላጎትን ወይም ደግሞ ግብረ ስጋ ግንኙነት የሚባለውን ነገር የምትፈጽም አስመስሎ በወንድ አይን ቅንድብ ላይ ስሎ ያሳየዋን ሰይጣን። አስቡት እንግዲህ የሰይጣን ተመልከቱት ተንኮሉ። በዚህን ጊዜ ወንድ ምን ያደርጋል? ዝንየት ይመተዋል ማለት ነው። በቃ በአካል የተገናኘው እስኪመስለው ድረስ ምን ይላል? ዝንየት ይመተዋል። ዝንየት ይመተዋል። ዝንየት ከመታው በኋላ ወደ ከባነነ በኋላ አጠገቡ ምንም የለም። እሱም ከእንቅልፍ እንደገና ባኑ ይነሳል ማለት ነው። በእንቅልፍ ውስጥ ነው የሚፈጠረው። ወይም ደግሞ ቀን እያሰበ በዋለው ነገርም ከሆነ አንድ ሰው ይሄ ነገር ይፈጠርበታል። በእንቅልፉ ብቻም አይደለም የሚመጣበት፣ ቀን እያሰበው ከሆነ ለምሳሌ እሷን ማግኘት አለብኝ እያለ የሚያወጣ የሚያወርድ የሚያስብ ከሆነ፣ ሴቷም ደግሞ እሱን እንደው አይቸው መልኩ፣ ደንግባቱ፣ አፍንጫው፣ ቅንድቡ፣ እንደው ደረቱ፣ ስፋቱ፣ ይሄ ጡንቻው ምናምን እያለች የምታስበው ከሆነ ሌሊት ይመጣባታል። ልክ የሆነ እንቅልፍ ወሰድ ሲያደርጋት አጅሬ ደግሞ ምን ያደርጋል? እሱን አስመስሎ የሌላ ሰው ግዙፍ አካል አድርጎ እሱን መስሎ ሰይጣን በፊቷ ይመጣና እህታችን ጋር ምን ያል ከፊቷ ድቅን ይልባታል። ከዛ በኋላ የምመኘውንም ወደውን አገኘው ብላ እሷም ደግሞ በህልም ያለ ቅዠት ማለት ነው ምን ታደርጋለች? ይሄው በህሊና የምታስበው እንድታስብ ያደርጋትና ዝንየት ይመታታል ማለት ነው። ወይም ህልመ ሌሊት ይመታታል ማለት ነው። ስለዚህ ወንዶችን በዚህ ይጎዳሉ። በዚህ ሲመቱ ወንዶች ለ24 ሰዓት ከቤተ መቅደሱ 40 ክንድ ርቀው ይቀመጣሉ። ከ24 ሰዓት በኋላ ልብሳቸውንም አጥበው እነሱም ታጥበው ወደ አገልግሎት የሚገባ ከሆነ ወደ አገልግሎት፣ መቁረብ የሚችል ከሆነ ደግሞ መቁረብ ይችላል ይላሉ። ስለዚህ እዚህ ጋር አሁን በምዕመናን አንድነት የተሰራ በጉባኤያቸው ላይ የተሰራን ስርዓት ነው አንዱ ስርዓት ያለው የተባለበት ይሄ ነው። ሴቶች በ80 ቀናቸው ሴት ከወለዱ እናቶቻችን በ40 ቀናቸው ወንዶችን ከወለዱ እስከዚህ ታቅበው ምን ይላሉ? ታጥበው ወደ ቤተ መቅደስ ይገባሉ። እህቶቻችን ሴቶች ደግሞ ወራዙቶች ይላቸዋል። ደግሞ ወራዙቶች ወይም ደግሞ እናቶች ደግሞ ምንድን ነው? በ7ኛ ቀናቸው ይህ የሔዋን ስርዓታቸው ወይም ደግሞ የወር አበባ መፈጸሚያ ጊዜያቸው ካለቀ በኋላ ታጥበው በ8ኛው ቀን ገብተው ቤተ መቅደስ ስጋው ደሙን መቀበል እንዳለባቸው፣ ይህ ሳይፈጸምላቸው ገብተው ግን ደፍረው እንዳይገቡ፣ ከገቡ ግን ወዮላቸው ይላል የስርዓት መጽሐፍት። እውነት በጣም አዳምጡ። እዚህ ላይ እውነት እህቶች በጣም አዳምጡ። እህቶች ብቻ አይደለም እንደ ወንድሞችም ካላቸው በደንብ አዳምጡኝ። ወንድ ዝንየት መትቶት 24 ሰዓት ሳይሞላው ለዛውም ልብሱን ሳይቀይር ወይም ልብሱን ሳያጥብ ወይም ገላውን ሳይታጠብ ቤተ መቅደስ ገብቶ እቀድሳለሁ ቢል ዲያቆን ከሆነ እቆርባለሁ ቢል ቆራቢም ከሆነ ወዮለት ይላል የስርዓት መጽሐፍ። የስርዓት መጽሐፍ ፍትሐ ነገሥቱ ነው እንደዛ የሚለው ወዮለት ይላል። ሌላው እወዳታለሁ አከብራታለሁ እንዳትቀየመኝ እንዳትከፋብኝ ብሎ ንስሐ አባት ለልጁ አድልቶ ወይም ደግሞ ዲያቆኑ ለእህቱ ወይም ደግሞ ለሚወዳት እየወደዳትም ከሆነ ወይም ለሚስቱ አድልቶ 7ኛ ቀን የወር አበባ መፈጸሚያ ጊዜዋ ሳያልቅ በ6ኛው ቀን በ5ኛው ቀን አስገብቶ ስጋው ደሙን ቢያቆርባት የሚፈሳት ደም ሳይቆም ጸጥ ሳይል ሳይሄድላት ዲያቆኑ ቢያቆርብ ወዮለት በማይጠፋ የእሳት አለንጋ ይገረፋል ይላል። በኋላ በፍርድ ቀን አስባችሁታል? ከባድ ነው። ይሄን ስርዓት ነው እንግዲህ ልንማር የተገባን ታውቃላችሁ አይደል? ለምንድን ነው ስርዓተ ቤተክርስቲያን የምንለው? ምኑን ነው ስንል አንደኛው ይሄ ስርዓት ነው። ይሄን ስርዓት ለመማር ነው። ስለዚህ ዲያቆን ሆኖ እያየ እየተመለከተ እህት ሆና የፈለገች ሚስቱም ትሁን፣ ይሄ ለዲያቆናት ደግሞ የተነገረው ነው። የሚገርም ስርዓት ላይ ደሟ ሳይቆም ደሟ ሳይደርቅ ቤተ መቅደስ አስገብቶ በአንድም በሌላ አቆርባለሁ ብሎ ካቆረበ ወየውለት በማይጠፋ በእሳት አለንጋ ይገረፋል ይላል። የእሷም ዕዳ በደል ወደሱ ተጨምሮበት የእሷን ሸክም ተሸካሚ ሆኖ በሲኦል ላይ የአቀበት ድንጋይ ተሸክሞ ይሄዳል ይላል። አቤት የዲያቆናት ፍርድ እኮ በጣም ከባድ ነው። እውነቴን ነው። በእርግጥ የሁሉም ፍርድ የምዕመናንም እያንዳንዱ ፍርድ አለው፣ ግን ደግሞ ይሄ በጣም ከባድ ነው። ስለዚህ ሴቶች የወር አበባ ሳይጨርሱ ቤተ መቅደስ ገብተው እንቆርባለን ካሉ
እንቆርባለን ካሉ ከቆረቡ ወዮላቸው ይላል። ወዮላቸው። ዲያቆናትም እንዲሁ በድፍረት አደፋፍረው የወር አበባቸው ሳይቆም እህቶችን ቢያቆርብና ቢያቆርቡ ወዮለት፣ በማይጠፋ በማይበጠስ በማይላላ በእሳት ጅራፍ ይገረፋል። እንዲህ እንዳንገረፍ ይህንን ሕግ መማር አስፈልገናል ማለት ነው። ስርዓተ ቤተክርስቲያን ለምንድን ነው የምንማረው? ስርዓተ ቤተክርስቲያን የምንለው ምኑን ነው ስንል የእኛን ስርዓት አሁን የእኛን ስርዓት እያነሳ ነው። ስለዚህ በዚህ አንጻር ነው። ሶስተኛው በእያንዳንዱ ምዕመን የተሰራውን ስርዓት ነው። በእያንዳንዱ ምዕመን የተሰራውን ስርዓት አሁን እያንዳንዱ ምዕመን ስርዓት አለው። ሕፃን ከሆነ በሕፃንነቱ የሚገባው ስርዓት አለ። ማዕከላዊ የሆነ ካለ በማዕከላዊ ወጣትነት እድሜው የሚሰራለት የተሰራለት ስርዓት አለ። በጎልማሳነት ስርዓት ያለ ከሆነ የጎልማሳነት ስርዓት የተሰራለት አለ። በአረጋውያን ስርዓት ደግሞ በአረጋውያን የተሰራለት ስርዓት አለ። ስለዚህ የእያንዳንዱ ምዕመን በእያንዳንዱ ምዕመን ወይም በሰውነቱ ክፍል ላይ የተሰራውን ስርዓት ስለመፈጸም ስለሚፈለግ ስርዓተ ቤተክርስቲያን የምንለው አንዱ ይሄን ነው ይላል። አሁን ለምሳሌ ህፃናት ከ3 ወር ጀምረው ወይም ከ40 ቀን ጀምረው ነበረው ከ40 ቀን ጀምረው እስከ 1 ዓመት ያሉት ህፃናቱን አሁን ምግብ እንጀራ መብላት የማይችሉ አሉ። እነሱን አሁን ለማቁረብ ብናስብ የቁርባን ህግና ስርዓት 18 ሰዓት ጾም ተጾሞ ከ18 ሰዓት በኋላ ነው። ቁርባኑን ስንቀበለው 18 ሰዓት መጾም አለብን። ቅድመ ዝግጅት በፊት አለ። ለምሳሌ ነገ እንግዲህ አሁን ቅዳሴ ጠዋት ነው አይደለ? ቅዳሴ 2 ሰዓት ያልቃን ብለን ካሰብን፣ ስለዚህ ምግብም መጠጥም ማቆም ያለብን ስንት ሰዓት ነው? ዛሬ በቃ 9 ሰዓት ላይ ሻርፕ ማቆም አለብን። ምግብ እስከ 9 ሰዓት መብላት አለብን። ከዛ በኋላ ውሃ መጠጣት የለም፣ ጥርስ መፋቅ የለም፣ ምንም ማድረግ የለም። ምንም ነገር ማድረግ የለም። ሰውነታችንን የሚያደማን ነገር መስራትም የለብንም። ስለዚህ 18 ሰዓት መጾም አለበት አንድ ክርስቲያን ስጋው ደሙን ለመቀበል ማለት ነው። ይሄ ለትልልቆች ነው፣ ላወቅነው ነው። እድሜያቸው ለመጾም ከደረሰ በኋላ ላሉት፣ እድሜያቸው ከ10 ዓመትና ከዛ በላይ ላሉት ነው። እንግዲህ ከዛ በታች ደግሞ ከ40 ቀን ጀምሮ እስከ 1 ዓመት ያሉ ህፃናቶች ታዲያ 18 ሰዓት መጾም ይቻላል ወይ? እንዴት ይቻላቸዋል ለመቁረብ ስንል ህፃናት ገና ከወተት ያልተለዩ ናቸው። እንጀራ የሚበላ ህፃን ከሆነ ቢያንስ በዕለቱ መጾም አለበት ይለዋል ስርዓቱ። ቢያንስ በዕለቱ መጾም አለበት። ጧት ተነስቶ ቁርስ ሳይበላ ምን ማድረግ? መውሰድ ቤተ መቅደስ አሃዱ ሲባል አስቀድሶ እንዲቆርብ ማድረግ። እነዚህ ከ40 ቀን እስከ 1 ዓመት ያሉ ህፃናቶች ደግሞ አፋቸው ከወተት የማይለይ ወተትን ብቻ የሚጠቀሙ ናቸው። እነሱስ ምን አይነት ስርዓት ይሰራላቸው ሲባል የእናቶቻቸውን ጡት አሃዱ እስኪባል ድረስ እንዲጠቡ ይፈቀድላቸዋል። የእናቶቻቸውን ጡት አሃዱ እስኪባል ድረስ እንዲጠቡ ይፈቀድላቸዋል። አሃዱ ከተባለ በኋላ ጡት እንዳይጠቡ ተከልክለው በእናቶቻቸው ታቅፈው ምን ይላሉ? ቅዳሴውን አስቀድሰው ምን ይላሉ? ይቆርባሉ ማለት ነው። ታዲያ አዲስ ክርስትና የሚነሱትስ እንዴት ሊደረግ ይችላል ከተባለ ደግሞ አዲስ ክርስትና የተነሱት ደግሞ የክርስትናው ጸሎት እየተደረገ ጥምቀት ከተጠመቁ በኋላ አይጠቡም። ያችን ጥምቀት ከተጠመቁ በኋላ ምን አይሉም? አይጠቡም። ከጥምቀቷ በፊት ግን ምን ያላሉ? ይጠባሉ። ጥምቀቷን ተጠምቀው የሥላሴን ልጅነት ተሰጥተው በሜሮን ከከበሩ በኋላ ምን አይሉም? አይጠቡም። ቀጥታ ወዴት ይገባሉ? ወደ ቤተ መቅደስ ገብተው ምን ይላሉ? ይቆርባሉ ማለት ነው። ህፃናት እንግዲህ እስከዚህ ናቸው። ህፃናት እስከ ግማሽ ቅዳሴ ድረስ ምን ይላሉ ማለት ነው? መመገብ ይችላሉ። የ40 እና የ80 ቀን ማለት ነው። ይህንን ስርዓት እንድንማረው ነው። በደንብ ልብ በሉ። ህፃናት በ40 እና በ80 ቀን የሚነሱ ህፃናቶች በ40 እና በ80 ቀን ያሉት ህፃናቶች የሚጾሙት እስከ ስንት ሰዓት ነው? በዕለቱ የክርስትና ጥምቀት ሊጠመቁ የክርስትና ጸሎት እየተደገመላቸው በዚያ በማዩ ላይ እየተደገመላቸው ጸሎት እየተደረገላቸው ሊጠመቁ ሬዲ እስከሚሆኑ ድረስ እስኪያልቅላቸው ድረስ ምን ይላሉ? የእናቶቻቸውን ጡት ይጠባሉ። ተጠምቀው ከጨረሱ በኋላ ያችን ጥምቀት ከለበሱ በኋላ ሰውነቶቻቸው በሜሮን ከከበሩ በኋላ ቀጥታ ወዴት ይገባሉ? ወደ ቤተ መቅደስ ገብተው ምን ይላሉ? ስጋው ደሙን ይቀበላሉ። ስለዚህ እስኪጠመቁ ድረስ የእናታቸውን ጡት ይጠባሉ። ከተጠመቁ በኋላ ጾም ይጀምራሉ ማለት ነው። ህፃናት እንግዲህ ህፃናት ተጠምቀው ወደ ቅዳሴ እስኪገባ ድረስ ምን ይሆናል?
ጻኡ ንዑሰ ክርስቲያን ተብሎ ወንጌል ተነቦ ፍሬ ቅዳሴ ላይ ይደረሳል ማለት ነው። ስለዚህ ህፃናት ከፍሬ ቅዳሴ ጀምረው እስከ እትቡ በሰላም ድረስ ምን እያሉ ነው? ስጋው ደግሞ እስኪቀበሉ ድረስ እስኪቆርቡ ድረስ ምን እያሉ ነው? እየጾሙ ነው ማለት ነው። ቢያለቅሱም እንኳን እናቶቻቸው አቅፈው እንደምንም ብለው ያታልሏቸዋል እንጂ ጡት ማጥባት አይቻልም የለባቸውም ማለት ነው። ስለዚህ ህፃናት ጾም የሚጀምሩት መቼ ነው? በተወለዱ በ40 ቀናቸው። ክርስቲያን መቼ ነው ጾም የሚጀምረው? በተወለደ በ40 ቀኑ። ይህንን ስርዓት እንድንማር ስለተፈለገ ስርዓተ ቤተክርስቲያን ተብሏል ማለት ነው። እንግዲህ እያንዳንዱ ሰው የእያንዳንዱ የግል ጾም አለው። የግል ጾም ደግሞ ራሱን የቻለ ነው። ይሄን አድርግ ይሄን ባድርግ እግዚአብሔርን ያድርግልኛል ብሎ የሚጾም ጾም አለ። ይሄኛው